ገበያ ላይ ማንም ሰው መጥቶ እጁ ይቆረጥ ብሎ ይፈርዳል እጁ ይቆረጣል እግሩ ይቆረጣል እዛው እንዳለ ደም ፈሶ ያልቃል ይሞታል ወይም ደግሞ የሚያነሳው ጠፍቶ ማታ ጅብ ይበላዋል እንደዚህ የነበረበት ሁኔታ ለእንትን ያለው የሰው መብት የማንህ ሰው የሚባልበት አልቆ ኢትዮጵያዊ ነኝ የሚባልበት ማንም ሰው እኔ እኮ ኢትዮጵያዊ ነኝ መብት አለኝ የሚልበት አሁን ሞልቶን መብት አለኝ እንዲል ያደረጉት ያስተማሩት አፄ ኃይለ ሥላሴ ናቸው። በዚህም ጊዜ ብዙ ተቃውሞ ደርሶባቸው ነበር። የሀገራችንን ፍርድ ሸንጎ ያለ ሌላ ባዕድ ነገር ማምጣት ምን አስፈልገ እየተባለ አፄ ኃይለ ሥላሴ በቀድሞ ዘመን በአውሮፓም በእስያም በአፍሪካም ቢሆን ነገስታቱ ህዝቡን እንደፈቀዳቸው በሚገዙበት ጊዜ በነገስታቱና በህዝቡ በነገስታቱም ቤተዘመዶች መካከል ብዙ ሁካታና መለያየት ነበር። በአገራችን እንደዚህ ሲደረግ ይኖር ነበር። ስለዚህ ለአገዛዛችን ህግ እንዲኖረው ይገባል ብለው ተከራክረዋል። በተጨማሪም ሌሎች የዘመናዊነት እርምጃዎችን በመውሰድ ሀገሪቱን ለመለወጥ ጥረታቸውን አጠናክረው ቀጠሉ። ነገር ግን ኢትዮጵያ ሌላ እንቅፋት ገጠማት። አስተዳደራቸው ገና ያልጠነከረው አፄ ኃይለ ሥላሴ ወረራውን ለመክታት ባላቸው አቅም ሁሉ ራሳቸውን ጭምር በውጊያዎች ላይ ተካፋይ በማድረግ ለመከላከል ቢሞክሩም ሳይሳካላቸው ቀረ። የጣሊያን ጦር እንደከዚህ ቀደሙ አልነበረም። በዘመናዊ መሳሪያ በአየር ኃይል ታግዞ ነበር የመጣው። በዓለም የተከለከለውንም የመርዝ ጋዝንም የኢትዮጵያ ወታደሮች ላይ አርከፈከፈ። የጠላት ኃይል እየገሰገሰ መላውን ሀገሪቱን ለመቆጣጠር በየአቅጣጫው ቢዘምት አቤቱታቸውን ለማሰማት ወደ ጄኔቭ አመሩ። በወቅቱ አፄ ኃይለ ሥላሴ ለሊግ ኦፍ ኔሽንስ ጠቅላላ ጉባኤ ንግግር በማድረግ የመጀመሪያው የሀገር መሪ ነበሩ። አፄ ኃይለ ሥላሴ በመንግስታቱ ማህበር ፊት ባደረጉት ንግግር የታዳሚውን ሁሉ ልብ ነክተው ነበር። በዚህም በዓለም ዙሪያ ስማቸው መወራት ጀመረ። በወቅቱ ታዋቂው የታይም መጽሔት የዓመቱ ሰው ብለው ሰየማቸው። በዓለም ዙሪያም የጸረ ፋሺዝም ትግል ምልክት በመሆን ይጠቀሱ ጀመር። de m'excuser si je n'exprime pas en français, je dirai sous ma pensée avec toute la force de mon esprit et de mon cœur en parlant en amharique. ጦርነቱ እንደተጀመረ በ1935 ዓመተ ምህረት መጨረሻ የኢጣሊያን የአውሮፕላኖች በጦር ሰራዊት ላይ የጋዝ ላክሬሞጀን ያለበት ቦምብ ጣሉባቸው። ያቺ
ዘላቂነት ጦርነት መደረጉን አረጋግጠው ካስታወቁ በኋላ ለሕዝቤ ይደረግለታል የተባለውን እርዳታ የሚገባውንም ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቀርቤያለሁ። አፄ ኃይለ ሥላሴ በንግግራቸው የመንግስታቱ ማህበር የተነሳለትን የጋራ ደህንነት ለማስከበር ኢጣሊያን በኢትዮጵያ ላይ የከፈተችውን የወረራ ጦርነት እንዲያስቆም ጠየቁ። በወቅቱ እንደ ትንቢት የተናገሩት ማህበሩ ወራሪውን በቸልታ ቢያልፍ አደጋው ነገ በእነሱ ላይ እንደሚከሰት አሳስበው ነበር። ምላሽ ያላገኙት አፄ ኃይለ ሥላሴ እንደተናገሩት ሁሉ የአውሮፓ መንግስታትም በሁለተኛው የዓለም ጦርነት በሂትለር ወረራ እሳት ተለብልበው ለታላቁ ውድመት ተዳርገዋል። የጣሊያን ጦር ከነቅጥረኛ ባንዳዎቹ ጋር ግማሽ ሚሊዮን ደርሶ ነበር። በአድዋ ጦርነት ጊዜ የኢትዮጵያኖችን ጀግንነት ያየው የጣሊያን ጦር በአሁኑ ዘመቻው በአየር ከመታገዙም በተጨማሪ አዲስ ስልት ይዞ ነበር የመጣው። ይኸውም የመጥረግና ማረጋጋት ጦርነት በሚል በማርሻል ግራዚያን የሚመራ ነበር። በትግራይ፣ በሸዋ፣ በጎንደር፣ በጎጃም፣ በወሎ እንዲሁም በተለያዩ ቦታዎች የነበሩ አርበኞችን ህብረት ሳይፈጥሩ በየቦታቸው መምታት ነበር ዓላማው። በዚህም ስልቱ ገበሬውን በየቦታው አሰቃየው። al popolo italiano e al mondo che la pace è ristabilita e si tratta della nostra pace, della pace romana. L'Etiopia è italiana. ጣሊያን ኢትዮጵያን ለአምስት ዓመታት እንደተቆጣጠረ ቢያወራም እውነታው ግን ከዋና ከተሞች አልፎ አያውቅም። ጣሊያን አዲስ አበባ ላይ መንግስቱን መስርቶ እያለ ከአዲስ አበባ 150 ኪሎ ሜትር ባልበለጠ ርቀት ላይ እነራስ አበበ አረጋይን የመሳሰሉ ጀግኖች አርበኞች ጣሊያንን እስከ መጨረሻው ቀን ድረስ ያስጨንቁት ነበር። በዚህ 5 ዓመታት ውስጥ አፄ ኃይለ ሥላሴ እንግሊዝ ባዝ ውስጥ በወዳጆቻቸው እርዳታ በገዙት ቤት ውስጥ እየኖሩ ኢትዮጵያን ነፃ ለማውጣት ዲፕሎማሲያዊ ጥረታቸውን ቀጠሉ። ወደ ሀገራቸውም ሲመለሱ መኖሪያቸውን ለአዛውንቶች መጦሪያ እንዲሆን በመስጠት አሁን ድረስ እያገለገለ ይገኛል። አውሮፓ በሁለተኛው ዓለም ጦርነት ስትታመስ የአፄ ኃይለ ሥላሴን ትንቢት እውነት መምጣት የተረዳው የእንግሊዝ መንግስት ኢትዮጵያን ነፃ ለማውጣት ከአርበኞቿ ጋር በመተባበር እንቅስቃሴ መጀመሩን አስታወቀ። የኢጣሊያኖች ወረራ በኢትዮጵያችን አርበኞችና በእንግሊዝ ሰራዊት ድጋፍ ከ5 ዓመታት በኋላ አፄ ኃይለ ሥላሴን በድል ወደ ሀገራቸው ተመለሱ። ጣሊያን አዲስ አበባ የገባበትን ቀን ጠብቀው
ሚያዝያ 27 1933 ዓመተ ምህረት በክብር ወደ አዲስ አበባ ገቡ። ራስ ኃይሉ ተክለ ሃይማኖት ባቀረቡት ግልጽ አልፋ ሮሚዮ መኪና በአርበኞች ታጅበው በደመቀ ሰልፍ ወንዱ በሆታ ሴቱ በእልልታና መሬት እየሳመ ተቀበላቸው። አንዱ ዘር ከሌላው ዘር ይበልጣል ይሻላል የሚባለው እምነት ዋጋ እንዲያጣ ሆኖ ካልተወገደ በአንድ ሀገር ውስጥ አንደኛና ሁለተኛ ደረጃ ዜግነት ካልተፈረዘ አንድ ሰው በቆዳው ቀለም ብቻ የመብቱ መጓደል ካልቀረ ለሁሉም ሰው የዘር ልዩነት ሳይታሰብ እኩል የኢኮኖሚክና ተመሳሳይ ሰብአዊ መብት ካልተሰጠው እነዚህ ከዚህ በላይ የተዘረዘሩት ሁሉ እስከተፈጸመበት ቀን ድረስ ሁላችንም የምንደክምለትና የምንመኘው የዓለም በሕግና በደንብ መተዳደር ሊደረስበት የማይቻልና እንደዚሁም በዓለም ላይ ሰላም ጸንቶ እንዲኖር የምናደርገው ሙከራ ሁሉ ባዶ ምኞትና መና ሆኖ የሚቀር ግብ እንዳይሆን የሚያሰጋ መሆኑ አስተምሮናል። በደቡብ አፍሪካ፣ በአንጎላ፣ በሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነፃ እስኪወጡ ድረስ መላው አፍሪካውና እስያኖች በዓለም ሸንጎ በእኩልነት ደረጃ ድምጻቸው እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል። እኛ አፍሪካውያን ትግላችንን አናቋረጥም። በመጨረሻም መልካም መጥፎን ድል እንደሚነሳና እኛም እንደምናሸንፍ ጥርጥር የለውም። It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage, and a just cause, David will still beat Goliath. ከድል በኋላ አፄ ኃይለ ሥላሴ ብዙ ችግሮች ገጥመዋቸዋል። የሸሸ ንጉሥ ተመልሶ አይነግስም የሚሉ ወገኖች ነበሩ። እውነታው አፄ ኃይለ ሥላሴ ወደ ጄኔቭ የሄዱት በራሳቸው ፍላጎት ሳይሆን በሚኒስትሮችና በአርበኞች ምክርና ውይይት ነበር። ዓላማው ኢትዮጵያ እየደረሰባት የነበረውን በደል ለማስረዳት ለማስቆም ነው። ለዚህም ደግሞ ከንጉሷ ተማጽኖ የበለጠ ሊኖር እንደማይችል ስለታመነበት ነበር። ስሜታዊ እና የፖለቲካ ፕሮፓጋንዳ ነው ለትኑ ማለት ሁለቱም ይሄ በምክር ነው በተጽፏል። ይሄ በደብተ በምክር ነው ምን ይሻላል ተብሎ ኃይለ ሥላሴም ለመሄድ ፍላጎት አልነበራቸው። ነገር ግን እርሶ ይሄዱና ከርሶ የበለጠ ሌላ ሰው ሊያመለክት ስለማይችል በማንም መልእክተኛ የማይደረገው እርሶ በከርሶ በርሶ አፍ ቢሆን ይሻላል ተብሎ ይሄዱና የኢትዮጵያን ጉዳይ ለዓለም መንግስታት ማህበር ጄኔቭ ለሚሰበሰበው ይሄዱና እዛ አቤት ይሆኑ ተብሎ ተወስኖ ነው በዚህ ነው የሄዱት። ራስ ምሩ መሪ ሆነው የኢትዮጵያ ጦር ወደ ደቡብ ሸለቆ አፈግፍጎ በደቡብ በኩል ሄደው እንደገና ተሰባስቦ እንዲዋጋ ተብሎ ተወስኖ በዚሁ መሰረት ነው የሄዱት። ሽሽት አይደለም፣ ፍርጠጣ አይደለም። ይሄ ውሳኔ በመጨረሻ ደግሞ መጨረሻ ላይ ውጤቱን ስናየው መሄዳቸው በእጅ በአይነት እኔ በግሌ ምክንያቱም እዚህ ሆነው ባይሳካላቸው ኖሮ እዚህ ሆነው ቢሞቱ ኖሮ ቢገደሉ ኖሮ በጠላት ወይ ቢያዙ ኖሮ በኋላ ኢትዮጵያ ነፃነቷን እንደገና እንትን ለማግኘት ትንሽ ውዝግብ ይፈጠር ነበር። ምክንያቱም በኋላ በ1941 ጣሊያን ከኢትዮጵያ ተሸንፋ ከዚህ ተሸንፋ ስትወጣ ብዙ ክርክር ነበር።
እንግሊዞችን